ዛሬ ወደ አንዲት አስገራሚ ልብ አንጠልጣይና ስልጣኔ ወደ ማጣቃት ሚስጥራዊ ምድር ተጉዘን በ21ኛው ክፍለ ዘመን ሁሉም ሰው በቴክኖሎጂ በስልክና በኢንተርኔት በተጠመደበት ዓለም ውስጥ የሰዓት መቁጠሪያ ሳይኖራቸው ስለ ነገ ሳይጨነቁ ልክ እንደ ጥንቶቹ የሰው ልጆች በአደንና ፍራፍሬ በመልቀም ብቻ የሚኖሩትን እነዚህን ድንቅ ማህበረሰቦች እንቃኛለን። ዛሬ የምነግራችሁ ታሪክ በምስራቅ አፍሪካ በታንዛኒያ ግዛት ውስጥ ስለሚገኙት በምድር ላይ ካሉ እጅግ ጥንታዊ ህይወትን ከሚመሩት ስለ ሀድዛ ወሰሜናዊ ክፍል በያሲ ሐይቅ ዙሪያ ምንም ሳይለወጡ ሀያቶቻቸው ይኖሩበት በነበረው ጥንታዊ መንገድ ኖረዋል። ከዘመናዊው ዓለም ጋር ለመጀመሪያ ጊዜ ግንኙነት ያደረጉት አንዳንዶቹ ከ150 ዓመታት በፊት ነው ሲሉ፣ ሌሎች ደግሞ በቅርብ ጊዜ ከ50 ዓመታት በፊት ነው ይሉናል። ወደ እነሱ መኖሪያ ለመድረስ ምንም አይነት የተንጣለለ መንገድ የለም። መኪናዎችን መንገድ ላይ ትቶ ቁሳቁሶችን በአህያ ላይ ጭኖ በጥቅጥቅ ጫካ ውስጥ መጓዝ ግድ ይላል። ቋንቋቸው አድዛኔ ይባላል። በንግግራቸው መሃል የምላሳቸውን ጠቅታ ድምፅ ይጠቀማሉ። ይህ ቋንቋ በምድር ላይ ካለ ከማንኛውም ሌላ ቋንቋ ጋር ዝምድና የሌለውና ፍጹም ብቸኛ ቋንቋ ነው። የሚገርመው ነገር አድዛኔዎች በቋንቋቸው ውስጥ 1 እና 2 የሚሉ ቁጥሮች ብቻ ነው ያላቸው። ከ2 በላይ ያለውን ቁጥር ለመግለጽ ብዙ የሚል አጠቃላይ ቃል ይጠቀማሉ። አብዛኞቹ አድዛኔዎች እስከ 10 ድረስ እንኳን መቁጠር አይችሉም። ለነሱ ሰዓት፣ ካላንደር፣ የልደት ቀን ወይም ሃይማኖታዊ ባህል የሚባል ነገር ትርጉም የለውም። የወደፊት ዓላማ የሚባል ነገር የላቸውም። የሚኖሩት ለዛሬ ብቻ ነው። ህፃናት ልጆቻቸው ገና ሲወለዱ ህመምን እንዲቋቋሙ ይደረጋል። የሀድዛ ወንዶች ዋነኛ ተግባር አደን ነው። ለዚህም በየቀኑ አዳዲስ ቀስቶችን በእጃቸው ይሰራሉ። አንድን እንጨት ወስደው በጥንቃቄ ካስተካከሉ በኋላ እንጨቱ ፍጹም ቀጥ ያለና ቀላል እንዲሆን ለማድረግ በጥርሳቸው ተጠቅመው ያበጁታል። ቀስቱ በአየር ላይ ሚዛኑን ጠብቆ እንዲበር ደግሞ የወፍ ላባ በጫፉ ላይ ይለጥፋሉ። እያንዳንዱ አዳኝ በሰራው ቀስት ላይ የራሱ እንደሆነ የሚገልጽ ልዩ ቅርጽ ይስላል። ይህም የሚረዳው ቀስቱ በጫካ ውስጥ ጠፍቶ ቢገኝ የማን እንደሆነ ለማወቅና እንስሳውን በትክክል ማን እንዳደነው ለማወቅ እንዲረዳ ነው። ከዚህም በተጨማሪ ደግሞ ቀስታቸው ላይ ያደኑትን እንስሳ ቆዳ ወይም ፀጉር ያስራሉ። ይህም የአዳኝ ምን ያህል ጎበዝና ልምድ ያለው መሆኑን ማሳያ ነው። ለምሳሌ የወንዶቹ ራስ ላይ ወይም ቀስት ላይ የዝንጀሮ ቆዳና ፀጉሩ ማየት የተለመደ ነው። በቀስታቸው ጫፍ ላይ የሚጠቀሙት እጅግ ገዳይ መርዝ አለ። ይህንን መርዝ የሚሰሩት ዴዘርት ሮዝ ከተባለ የጫካ ተክል ነው። የዛፉን ግንድ ጨቅጭቀው ከውሃ ጋር በማደባለቅ በእሳት ለ1 ሰዓት ያህል ያበስሉታል። በላዩ ላይ የሚወጣውን አረፋ በእንጨት እየገፉ ካስወገዱ በኋላ ፈሳሹ እስኪወፍር ድረስ ያንተከትኩታል። በመጨረሻም ይህንን አረንጓዴ ፈሳሽ ድንጋይ ላይ በማድረግ አመድ በመጨመር እየቀጠቀጡ ያዋህዱታል። በዚህም መንገድ ፍጹም ጥቁር የሚጣበቅና ገዳይ መርዝ ይፈጠራል። ይህም መርዝ የደረሰባቸው እንስሳት በጥቂት ደቂቃዎች ውስጥ ወይም በሰዓታት ውስጥ እንደየጥንካሬያቸው ህይወታቸው ያልፋል። የሀድዛ አዳኞች ጎህ ከመቅደዱ በፊት ገና ማለዳ 10 ሰዓት ላይ በዋና አዳኙ ሳካሮ ጩኸትና ጥሪ መሰረት ከእንቅልፋቸው ይነቃሉ። ጠዋት ላይ ወንዶቹ መርዛማ ያልሆኑ ቢላና ቀስቶቻቸውን ይዘው ከአዳኙ ውሾቻቸው ጋር ወደ ጥቅጥቁና አስፈሪው ጫካ ይገባሉ። ውሾቹ በዚህ ሰፊ ምድር ላይ የነሱ ዓይንና ጆሮ ናቸው። እንስሳትን በማደንና በመግደል ትልቅ እገዛ ያደርጋሉ። ውሾቹ በአደን ላይ ትኩረታቸው እንዳይሰረቅና ዝግጁ እንዲሆኑ ጠዋት ላይ ቁርስ አይሰጣቸውም። የሀድዛዎች አደን ፍጹም አድካሚ ነው። በአንድ የአደን ውሎ ውስጥ ብቻ በዳገትና በቁልቁለት በድንጋያማ ተራራዎችና በእሾህ መካከል እስከ 36,000 እርምጃዎች ወይም ለ7 ሰዓታት ያህል ያለማቋረጥ 8.5 ማይሎችን በእግራቸው ይጓዛሉ። በጫካ ውስጥ የሚገኘው የአካሲያ ዛፍ ስለታማ እሾህ ልብሳቸውን እየቀደደ እግራቸውን እየወጋ ህይወታቸውን እጅግ ፈታኝ አድርገዋል። ከሚያድኗቸው እንስሳቶች መካከል እንደ የሜዳ አህያ፣ ዝንጀሮ፣ ወፎች፣ ሽኮኮና ሮካይራክስ የተባሉ እንስሳቶች ይገኙበታል። ሽኮኮውን ለማደን አንደኛው አዳኝ ዛፉን በመነቅነቅ እንስሳውን ግራ ሲያጋባው ሌላኛው በያዘው ቀስት ይመታዋል። ድንጋያማ ቦታ ላይ የሚኖሩትን ሮካይራክስ የተባሉ እንስሳትን ከድንጋይ ውስጥ ለማውጣት ደግሞ ትናንሹ የጎሳው ታዳጊዎች በድንጋዮቹ መካከል ባሉ እጅግ ጠባብ ስንጥቆች ውስጥ አካላቸውን አጭቀው በመግባት እንስሳቱን ያሳድዳሉ። ወፎችን ለማደን ደግሞ የዛፍ ላይ ወፎችን ድምፅ በፉጨት በማስመሰል ወፎቹን ያታልሏቸዋል። ከዚያም ሰማይ ላይ ያሉ በቀስታቸው ይመቷቸዋል። ሌሊት ላይ የሚንቀሳቀሱትን ቡሽ ቤቢ የተባሉ ትናንሽ እንስሳትን ደግሞ በቀን ውስጥ በዛፍ ላይ ተኝተው ሳለ ዛፉ ላይ ድንጋይ በመወርወርና ዛፉ
ላይ በመውጣት ጅራታቸውን ይዘው ጭንቅላታቸው ላይ በመምታት ይገሏቸዋል። ነገር ግን የአድዛዎች ትልቁና ተወዳጁ የአደን ግባቸው ባቡን የተባሉት ትላልቅ ዝንጀሮች ናቸው። እነዚህ እንስሳት ከ30 እስከ 80 ፓውንድ የሚመዝኑና አስፈሪ የቫምፓየር ጥርስ ያላቸው በመሆኑ አደኑን ከፍተኛ አደጋ ያጋጥመዋል። ባቡኖች የሰውን ሽታና ድምፅ ስለሚለዩና ሰውን ስለሚሸሹ አዳኞቹ በከፍተኛ ጸጥታ በሌሊት ባቡኖቹ በዛፍ ላይ ተኝተው ሳለ ያድኗቸዋል። ብዙ ጊዜ አዳኞቹ ለቀናት በጫካ ውስጥ በረሃብና በደካማነት ሲከታተሏቸው ቆይተው ምንም ሳይይዙ ባዶ እጃቸውን ወደ ቤት የሚመለሱባቸው አስቸጋሪ ቀናቶች አሉ። የአድዛዎች የምግብ አበላል ስነ ስርዓት ለዘመናዊው ሰው እጅግ አስደንጋጭና ሊታመን የማይችል ነው። እነሱ ያደኑትን እንስሳ ምኑንም ነገር አይጥሉትም። እንስሳውን እሳት ላይ ጥለው ጸጉሩን ሙሉ በሙሉ ካቃጠሉ በኋላ ብልቶቹን እየቆራረጡ ጥሬውን ወይም በከፊል የበሰለውን መብላት ይጀምራሉ። ከእንስሳው ጥፍር ጀምሮ እስከ ለስላሳ አጥንቶቹ ጭምር ይመገባሉ። በአደኑ ጊዜ የእንስሳቱን የውስጥ ዕቃዎች እንደ ሳምባ፣ ልብና ጉበት ያሉትን በፍጥነት ስለሚበስሉ አዳኞቹ እዚያው ጫካ ውስጥ እሳት አንድደው መጀመሪያ ላይ ይመገቧቸዋል። የተረፈውን አንጀትና ስጋ ደግሞ ለውሻዎቻቸው ያከፋፍላሉ። ነገር ግን መርዛማ ቀስቶቻቸው ያረፉበትን የእንስሳ ሆድ ሴቶቹ በሚያበስሉ ጊዜ መርዙ በስጋው ውስጥ መኖሩና አለመኖሩን ለማወቅ ሴቷ ስጋውን ትቀምሰዋለች። ጣዕሙ ከመረራት መርዙ አልለቀቀም ማለት ስለሆነ ወዲያውኑ ትተፋዋለች። ከዚያም በመቀጠል ስጋውን ደግማ ታጥበዋለች። በዚህም የፍተሻ መንገድ ስጋው መራራነቱ ሲጠፋ ብቻ ለምግብነት ታቀርበዋለች። ውሃ የሚጠጡት ደግሞ በጫካ ውስጥ ከሚገኙ ጭቃማና አረንጓዴ ኩሬዎች ሲሆን ውሃውን ለመጠጣት ምንም አይነት ዕቃ አይጠቀሙም። መጀመሪያ በኩሬው ላይ ያለውን አቧራና ቆሻሻ በአፋቸው እፍታ በመግፋት በቀጥታ በአፋቸው ተደግፈው ይጠጡታል። በውስጡ ባክቴሪያና ጥገኛ ተውሳክ ቢኖሩም የነሱ የበሽታ መከላከል አቅም እጅግ ጠንካራ በመሆኑ ምንም አይነት በሽታ አይበግራቸውም። ለአድዛዎች ከማንኛውም ምግብ በላይ የሚወዱትና የሚያከብሩት አንድ ነገር ቢኖር ማር ነው። ማርን እንደ ፈሳሽ ወርቅ ያዩታል። ማር በጎሳው ውስጥ እጅግ በከፍተኛ መጠን የሚበላ ምግብ ሲሆን ማሩን ለማግኘት ወንዶቹ በጫካ ውስጥ በሺዎች የሚቆጠሩ ንቦች ባሉበትና በግዙፉ ባኦባብ በተባለው ዛፍ ላይ በባዶ እጃቸውና በዛፉ በሚቸነክሩት ትናንሽ እንጨቶች ላይ በመርገጥ ወደ ላይ ይወጣሉ። ንቦቹን ለማደንዘዝ እየጨሰ ያለ እንጨት ወደ ቀፎ ውስጥ ይከታሉ። በዚህ ሂደት ውስጥ በሺዎች የሚቆጠሩ ንቦች በሰውነታቸው ላይ በተደጋጋሚ ቢነድፏቸውም አዳኞቹ ህመሙን በጸጥታ ተቋቁመው ማሩን ያወጣሉ። የአድዛዎች ማህበራዊ ኑሮ ዛሬ ካለው የዓለማችን የፖለቲካ ስነ ስርዓት ፍጹም የተለያየና የሚቀናበት ነው። በውስጣቸው ምንም አይነት መሪ፣ አለቃ ወይም ንጉስ የለም። ውሳኔዎቻቸውን የሚወስኑት በጋራ ውይይት ነው። እዚህ ሁሉም ሰው ፍጹም እኩል ነው። ያደኑትን ምግብ በሙሉ ለጎሳው አባላት ያለምንም ስስት በእኩል ያከፋፍላሉ። ምክንያቱም ስግብግብነት እዚህ ቦታ የለውም። ማንም ሰው በራሱ ፍቃድ ወደ ቡድኑ የመቀላቀልም ሆነ ቡድኑን ለቆ የመሄድ ሙሉ መብት አለው። ወንዶቹ ስጋና ማር ሲያመጡ፣ ሴቶቹ ደግሞ የዛፍ ፍራፍሬዎችንና ዋይልድ ፖቴቶ የተባለ የጫካ ስሮችን በዱላ እየቆፈሩ ያወጣሉ። የዚህ ጎሳ ሴቶች ካሜራ አይወዱም፣ ሲቀረጹ ያፍራሉ። የሚኖሩት ከሳርና ከደረቅ ቅርንጫፎች በሚሰሩ ትናንሽ ጎጆዎች ውስጥ ሲሆን እነዚህም ቤቶችን ለመስራት ጥቂት ሰዓታት ብቻ ነው የሚፈጁባቸው። አብዛኛውን ጊዜ የሚተኙት በሜዳ ላይ ከእሳት አጠገብ ነው። ገና ትናንሽ ወንድ ህፃናት ሲወለዱ የመጀመሪያ ስጦታቸው አነስተኛ ቀስቶችን ነው። ይህም የወደፊቱን አስቸጋሪ የአደን ህይወት ማስተማሪያ ክፍላቸው ነው። ዛሬ በአጠቃላይ በታንዛኒያ ውስጥ የሚገኙት የአድዛቢዎች ቁጥር 1300 ገደማ ብቻ ነው። የሚኖሩትም ከ12 እስከ 30 በሚሆኑ ትናንሽ ቡድኖች ተከፋፍለው ነው። ነገር ግን ዛሬ ይህ ልዩ ባህላቸው የመጥፋት አደጋ ተጋርጦበታል። ባለፉት 50 ዓመታት ውስጥ ብቻ ጎረቤቶቻቸው ጎሳዎች ዛፎቻቸውን በመቁረጥና መሬቱን ለእርሻና ለከብት እርባታ በመጠቀማቸው ምክንያት አድዛዎች 90% የሚሆነውን ጥንታዊ መሬታቸውን አጥተዋል። በዚህም ምክንያት የአራዊት ቁጥር እየቀነሰና ህይወታቸው ለአደጋ እየተጋለጠ ይገኛል። ይህንን ጥንታዊ ባህልና የሰውን ልጅ የጥንት መስታወት ለመታደግ የታንዛኒያ መንግስትና የተለያዩ ድርጅቶች ለአድዛቢዎች የቦሎቄ ዱቄት፣ ጨው፣ ናይለንና ለቀስቶቻቸው ክርን፣ ለነሱ ደግሞ ልብሶችን ያቀርቡላቸዋል። ከመንግስት ምንም አይነት ታክስ ወይም ግብር አይጠየቁም። እኛ በዘመናዊው ዓለም ውስጥ የምንኖረው ሰዎች ለትምህርት፣ ለገንዘብ፣ ለቤትና ለመሳሰሉት ነገር ስንጨነቅ እነሱ ግን ካላቸው ጥቂት ነገር ጋር ተፈጥሮን ሳይበክሉ ከእንስሳት ጋር
እኩል እየተጋደሉ በደስታ ይኖራሉ። እነሱ ለኛ ቀድሟችንን የምናይባቸው ጥንታዊ መስኮቶቻችን ናቸው። የዛሬው አስገራሚና ልብ አንጠልጣይ የአድዛዎች ታሪክ ይህንን ይመስል ነበር። እናንተስ በዚህ አስገራሚ የአኗኗር ዘይቤ ምን ተማራችሁ? አስተያየታችሁን በኮመንት ላይ ጻፉልኝ። ለቀጣይ ሌላ ድንቅና ያልተሰማ ታሪክ ይዤላችሁ እስክመጣ ድረስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ቻናላችንንም ሰብስክራይብ አድርጉ። በቀጣይ እስክንገናኝ ድረስ ሰላም ቆዩኝ።